ይሄ ግቢ የጎንደር አብያተ መንግስታት ግብረ ህንፃ አልጋ ይዞ ወይም ደግሞ በዘመናዊ ሕክምና ታሪክ እንግለጸው ካልን አይሲ ውስጥ የነበረ መካነ ቅርስ ሁሉም ሰው ነገ ምን ሊሆን ይችላል የሚል ስጋት የነበረበት ቅርስ ነው። አሁን ያስደነግጣል በሁለት መልኩ። ጎንደር አንዳንድ የውጭ ሀገር ጸሐፍቶች የብርሃን ከተማ ይሏታል። ቅርሷ ላይ ግን ፀሐይ ከገባች ጨለማ ይነግሳል። በነገራችን ላይ እዛ ግቢ እኮ ከ12 ሰዓት በኋላ ገባሽ ማለት ምንም ነገር አታይም። በጣም ጨለማ ነበር። ሌት ተቀን የምትጎበኝ የምትታይ ከተማ ሆናለች። በጣም አምራለች። ቅርሱን መስራት ብቻ አይደለም፣ ቅርሱ ይሄ ተጨማሪ ልማቶች አግኝቷል። ይሄ አሁን ቅርስ መጠገን አንድ ነገር ነው። ይሄ ቅርስ ጥገና የምንለው ነገር የወለቀውን በር የፈረሰውን ምናምን። ሁለተኛ ላይ በጣም የምደሰትበት ብዙ ጊዜ ሚዲያዎች የማይገልጹት አንድ ነገር አለ። እዚህ ቅርስ ላይ በአማካሪነት በኢትዮጵያ የስነ ምህንድስና ጥበብ ዕውቀትና ጥናት ውስጥ ትልቅ ሚና ያላቸው አርኪቴክት ፋሲል ጊዮርጊስ ነው የተሳተፉት። ማሞና መዘምር የሚባሉ ለረጅም ዓመት ላለፉት ተከታታይ 4 አስርተ ዓመታት የፈረሱ ጥንታዊ ቤተክርስቲያናትንና ራስ ግንብን ጨምሮ አሁን ከፋሲል ግንብ አለፍ ብሎ ያለው የአጼ ፋሲል ጦር አዛዥ ነበሩ የሚባሉት በኋላ እንደውም ስሁል ሚካኤል የገቡበት አሁን በፈረንሳይ መንግስት ትብብር ተጠግኖ ሙዚየም የሆነው ቅጥር እሱን ጨምሮ የጠገኑት ሰዎች ናቸው የተሳተፉበት። ብዙ አገር በቀል ዕውቀቶች አድገዋል ብዬ አስባለሁ። ለምሳሌ ከፋሲል ግንብ ጥገና በመነሳት አማራ ክልል ኖራ ማምረቻ አቋቁሟል። በትክክልም አረጀች ተብላ የምትታማ ከተማ እንዳልሆነች የታየበት ጊዜ ነውና እኔ በጣም ተደስቻለሁ። ስራውን ቶሎ ሄድም ስለነበረ እዛ ያለው ማየው ስለነበረ በጣም ነው ደስ